ከዚህ ጀምሮ እስከዚህ ይቀመጣል። ልክ አሁን አንተ እንዳረከው ማለት ነው። እሷ እንኳን ተዋት። አንተ ግን ለሁሉ ነገር እኔ ትመቸኛለች ምንም ብትሉ ይቀመጣል። Bitch, I see what you did there. Stop. ዛሬ ምትለይ ተጠናቅቄ ነው የመጣው። እንዴ ያልኩ ለሬዲ ነኝ። በጣም ነው የሚገርም ማለት ነገሮች ይቀያየራሉ ወይም ይገለባበጣሉ። ልክ አሁን አንተ እንዳረከው ማለት ነው። እሷ እንኳን ተዋት። አንተ ግን ቢያንስ ስፖርተኛ ነኝ ብላል፣ አሰልጣኝ ነኝ እያልክ ነው። ድሮኛ ስፖርት ቤት ራሱ ፍቃዱን ለመውሰድ ማመልከቻው ላይ ሄድና 4 ኪሎ ማየት ትችላለህ። አሁን ቢዝነሱ ነው፣ ችግር የለውም። በየህንፃው ላይ ማሽን ይመጣል፣ ንግድ ነው። ከዛ በኋላ ንግድ ፍቃድ ይወጣል። ያ ሰውዬ ስብዕናው ምናምን ሄድና ታሪክ ተማር መጀመሪያ። ከዛ ማመልከቻው ላይ ድሮ ስፖርት ቤት ስንከፍት ማመልከቻው ላይ ምን ይባል ነበር? ወጣቱን ትውልዱን ካልባሌ ቦታ አርቆ የታነጸ በስርዓት የሚያድግ ልጅ የሚያድግ ትውልድ ተብሎ ማመልከቻ ላይ ሁሉ ይጻፍ ነበር። አንተ አሁን ስርዓት የሌለውና ስርዓት አልባ አረከው ስፖርት ቤቱ። አሁን አንተ ያረከው ማለት ነው ምንድነው የምታሳየን? ማለት ባይሴፕስ ሰራ ከሷ ጋር አዙርና ደግሞ ትራይሴፕስ ሰራ። እሱ ነው የቀረ። ያው ምን ሌላ ምን ቀረ? እኔ እኮ ደጋግሜ ያወራሉ። ይኸውልህ ኢትዮጵያ ውስጥ ያሉት አሁን እኛ ሀገር ላይ ያሉት ሆቴሎች እኮ ሩም አለ ሆቴሎች ውስጥ ያሉት እኮ መብታቸው ነው። ዘግተው ማን እንዲያረገ ምናምን የለም፣ መብቱ ነው። እንደሱ ማድረግ ትችላላችሁ። ግን ስፖርት ቤት አሁን ይሄን እያየ ሚስቱን ጂም ቤት ምን ሰርታለት በምን ደክማ እንድትመጣ ነው የሚልከው? ልጆቹን ማን ነው ወላጅ የሚልከው? አሁን እንደዚህ እያሳየ አሁን አንተ ጋር የሚልክ ሰው አለ ልጁ እንደው ምን ላስተር አለ ተደብቃ። አሁን እኮ የቀረን ተቆራርጦ ነው የምትልኩልን። አሁን ቀስ ብላችሁ ደግሞ ሙሉ ልለቁልን ነው። አሁን ተገልጧል። ከስር ደግሞ ስትገልጥ ደግሞ ያው ትለቁልናላችሁ። እድሜ ይስጠን። ግን ይሄ የስፖርት ህግ አይደለም። እሺ አይነ እያየ ነገር ሲለቀቅ በጣም ማፈሪያ ናችሁ። እሷ ተዋት። እኔ ስራዋም ሊሆን ይችላል፣ ኮርሶ ልትሆን ትችላለች፣ አላውቅም። እኔ የማውቀው ነገር የለም። ስራዋ ነው፣ ቢዝነሷ ነው። ግን አንተ ለምን እንደ አሰልጣኝነት ለምን የሚቀረጸውን ነገር እንኳን መቆጣጠር መቻል አለብህ። አሁን ከአንተ ጋር ማን ነው ሰው የሚልከው? ማፈሪያዎች ናችሁ በጣም። ከዚህ ጀምሮ እስከዚህ ይቀመጣል። በጣም ያለ ነገር ይሄ ማለት ነው። ባታረጎ ደስ ይላል። እምቢ ማለት ነው ማለት የለም። እሺ ኢቢኤስ ላይ ምን እየተፈጠረ ነው ወገን ይላል። ኢቢኤስ ላይ ምን እየተፈጠረ ነው ግን? እንዴት ነው ከዚህ ጀምሮ እስከዚህ ይቀመጣል? አሽኮረመመችው እላችኋለሁ። እሺ እንዴት እንደመጣ ማየት ፈልጋለሁ። ይቻላል። ለዛ ነው እንደዚህ ፈርጠም ያለ ነገር እቺ ልጅ እንደውም 14 ቀን ላደረገው ነው። ባታረገው ደስ ይላል። ሶ ናይስ። ኮፊ ምናምን ከጂም በፊት ኮፊ ጠጣህ? እንዴት ነው የምታደርገው አንተ? ፕሬየር ካንክ ስለጠበቀኝ አልሰማኝም። ሶ ዛሬ ምትለይ ተጠናቅቄ ነው የመጣው። እንዴ ሬዲ ነኝ ለሁሉ ነገር። እኔ ትመቸኛለች ምንም ብትሉ በጣም ነው ትመቸኝ ለመስራት ማለት ነው። የምትሰራውን ነው መስራት የምፈልገው። እሞክራለሁ። እንደዚህ ፍርጥም ያለ ነገር ይሄ ማለት ነው። እንዴት እንደመጣ አልቻለም ነው ብላችሁ ኧረ ማሽኮርመም እንዴ እስኪ አሳየኝ። ያቅቢ ነው። እርግጠኛ ነሽ? እርግጠኛ ነኝ። ትሞክሪያለሽ? እሞክራለሁ። ስለዚህ እኔ እንደዚህ ልታነሳ ቼክ ያም ሬዲ። እሺ በለው ሌላ ታሪክ ሲሆን ጨፍሬ ገነጠለው ደማኮ ከየትኛው ደም ስሬ ልስጥሽ? ከዚህኛው ይሄ በጣም ዘለላው ያምራል። ኤነርጂ እየመጣ እዚህ ላይ ምን ይላል?
ለምንድን ነው እኔ ማፍረው? ምን አገባኝ? እውነት እኮ ነው። እንዲህ ምን ጀምረው ነው ግን እነዚህ ሰዎች?